ብቻህን እንደሆንክ ተሰምቶ ያውቃል? በዙሪያ ብዙ ሰዎች ቢኖሩም በልብህ ግን ባዶነትና ብቸኝነት ተሰምቶ ያውቃል? ችግር ሲመጣ፣ ጓደኞች ሲርቁ፣ ጸሎትህም መልስ እንደሌለው ሲመስልህ እግዚአብሔር የት ነው ብለህ ጠይቀህ ታውቃለህ? ዛሬ አንድ እውነት ልነግርህ እፈልጋለሁ። ብቻህን አይደለህም። እግዚአብሔር ከአንተ ጋር ነው። የእግዚአብሔር ቃል በመዝሙር 34 ቁጥር 18 እንዲህ ይላል፣ እግዚአብሔር ለተሰበረ ልብ ቅርብ ነው። ይህ ማለት ልብህ ሲሰበር እርሱ ይቀርባል፣ ኃይልህ ሲደክም እርሱ ይደግፍሃል፣ ሰዎች ሲርቁ እርሱ በፍጹም አይርቅህም። አንዳንድ ጊዜ ብቸኝነት በረታብኝ ብለህ ስታስብ እርሱ ከምን ጊዜውም በላይ ካንተ ጋር ነው። ብቻህን መሆን ማለት እግዚአብሔር ትቶሃል ማለት አይደለም። በሁለት ነገሮች መካከል ትልቅ ልዩነት አለ። ብቻህን መሆን እና እግዚአብሔር የተወ ሲመስል። ብቸኝነት ሊሰማ ይችላል፣ ነገር ግን እግዚአብሔር ትቶሃል ማለት አይደለም። እግዚአብሔር በማንኛውም ሁኔታ ውስጥ አይተውህም። ምናልባት አታስተውለውም ይሆናል፣ ምናልባት ድምፁን አትሰማው ይሆናል፣ ነገር ግን እርሱ በቦታው አለ። እምነት ማለት ሁልጊዜ መስማት አይደለም። እምነት ማለት እግዚአብሔርን በጽኑ መታመን ነው። አንዳንድ ጊዜ ሰማይ ጸጥ ይላል። ጸሎትህ አየር ላይ ቀረ ይመስልሃል። ግን ጸጥታ ማለት እግዚአብሔር የለም ማለት አይደለም። ልክ መምህር በፈተና ወቅት ጸጥ እንደሚለው መሆኑን አስታውስ። መምህሩ ክፍሉን ጥሎ አይወጣም። ተማሪዎችን እየተከታተለ በዝምታ ይቆማል። እግዚአብሔር አንዳንድ ጊዜ ጸጥ ይላል፣ ምክንያቱም አንተ በፈተና ውስጥ ስላለህ ነው። ግን እርሱ እዚያው ካንተ ጋር ነው። መዝሙር 23 እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እረኛ ከሩቅ ሆኖ አይጮህም፣ ከበጎቹ ጋር አብሮ ይጓዛል። በለመለመ መስክ አለ፣ በጨለማ ሸለቆ አለ፣ በአስፈሪ መንገድ አለ። ሸለቆ ጊዜያዊ ነው፣ የእግዚአብሔር አብሮነት ግን ዘላቂ ነው። ምናልባት አሁን ከባድ ጊዜ ላይ ልትሆን ትችላለህ። ተዳክመህ ባዶነትም ተሰምቶ ሊሆን ይችላል። ነገር ግን ይህን እወቅ፣ እግዚአብሔር እያየህ ነው። እርሱ በዚህ ሁኔታ ውስጥ እያሳደገህና እያጠነከረህ ነው። አንተ ባታየውም እርሱ ግን ለአንተ እየሰራ ነው። ስለዚህ ብቻህን እንደሆንክ ሲሰማ እነዚህን አድርግ። አንደኛ፣ ጸልይ፣ ልብህ በእግዚአብሔር ፊት አፍስስ። ሁለተኛ፣ ቃሉን አንብብ። አንድ ምዕራፍ እንኳን ቢሆን ቃሉን ስታነብ ኃይል ይሆንሃል። ሶስተኛ፣ መዝሙር ስማ፣ ነፍስህ እንድትረጋጋ ያረጋታል። አራተኛ፣ ከታማኝ ሰው ጋር ተነጋገር። እግዚአብሔር ብዙ ጊዜ በሰዎች በኩል ይናገራልና። ዛሬ ብቻህን እንደሆንክ ቢሰማ ቆም በልና ይህን አስታውስ፣ እግዚአብሔር ከአንተ ጋር ነው። አልረሳህም፣ አልተውህም፣ አይተውህምም። ትልቁ አምላክ በትንሹ ጭንቅላትህ ውስጥ አለ። በነፋስህ፣ በእሳትህና በጸጥታ ውስጥ አለ። ብቻህን አይደለህም። እርሱ በጣም ቅርብ ነው።